ሰላም የቻናላችን ቤተሰቦች ዛሬ ስለ ፓይተን ነው የምናየው። በመጀመሪያ ፓይተን ልክ እንደ ማንኛውም ፕሮግራሚንግ ላንጉዌጅ ሲሆን በጣም ቀላል ከሚባሉት ውስጥ ይመደባል እና ፓይተንን ካልኩሌተር ለመስራት፣ ጌም ለመስራት፣ ሳይበር ሴኩሪቲ ቱሎችን፣ ቴሌግራም ቦቶችን ለመስራት ይጠቅመናል እና ልክ እንደ ሌሎቹ ፕሮግራሚንግ ላንጉዌጆች ውስጥ በውስጡ የተለያዩ ኮዶች ወይም ኮማንዶች አሉት። አሁን ለምሳሌ ቫሪያብል የሚባሉ ነገሮች አሉ። ቫሪያብል አሁን ለምሳሌ እዚህ ጋር ኔም ብዬ ኩሎናል ብዬ እዚህ ጋር ናቲ ብል ይሄ ቫሪያብል የትኛው ነው? ቫሪያብሉ ኔም የሚለው ነው። በመጀመሪያ ቫሪያብል የሚጠቅመው ዳታን ወይም መረጃን ለማስቀመጥ ይጠቅመናል። ቫሪያብል የምንለው ማለት ነው። ስለዚህ ይሄኛው ምንድነው? ኔም የሚለው ቫሪያብል ነው። ይሄኛው ደግሞ ያስቀመጥነው ዳታ ነው። ይሄኛው ደግሞ ቫሪያብል ነው። ይቺኛው የኮሎናል ሳይን ለምንድነው የጠቀመችን? ኔም የሚለውን ከናቲ ጋር አመሳስልልን ነው። አሁን ይሄንን ራን ብናደርገው ምንድነው እንትን የሚለው ኤረር ነው የሚያጋጥመን። ለምንድነው ኤረር የሚያጋጥመን? ፕሪንት የሚባለውን ኮማንድ ስላልተጠቀመ ማለት ነው። ፕሪንት ብለን ዲስፕሌይ ማድረግ እንችላለን። አሁን እዚህ ጋር ይሄን ተጠቅመን እንደምትመለከቱት ናቲ የሚለውን ኮማንድ ፕሪንት አድርጎንላን እና ቫሪያብል ለምን ይጠቅማል? በብዛት አሁን ለምሳሌ ኔም እያልኩ ብዙ እንትኖችን ጻፍኩ። አሁን ፕሪንት ናቲ እያልኩ ማለት ነው እና ለአንድ ከስተመሪ እንደዚህ አይነት ኮድ ጽፌ ሰጠሁት እና ናቲ የሚለውን አልፈልገውም፣ ሚኪ የሚለውን ፈልገዋል። እኔ እንዳጋጣሚ 50 ብጽፍ 50ውንም ኤዲት ከማድረግ አሁን እዚህ ጋር የኮሎናል ሳይን ተጠቅሜ ይህንን ሚኪ ብለው 50ውም ላይን ምን ይሆናል? ኤዲት ይሆናል ማለት ነው። ስለዚህ እነዚህ ይህኛው ቫሪያብል እንደዚህ አይነት ጥቅም አለው ማለት ነው። ሌላ ደግሞ ፕሪንት የምንለው ኮማንድ ምንድን ነው? ምንድነው ጥቅሙ? ፕሪንት የሚባለው ኮማንድ የሰራነውን ውጤት ዲስፕሌይ እንዲያደርግልን የምንጠቀምበት ውጤት ነው። ያው እንደምትመለከቱት ይህንን ከእንደገና ራን ባደረገው ሚኪ የሚለው ዲስፕሌይ የሆነው ምክንያቱም ቫሪያብል ዳታውን ስለቀየርኩት ማለት ነው። እና ቫሪያብሎች መቀየር ይችላሉ እንደነገርኳችሁ በቀላሉ ቫሪያብሎች መቀየር ይችላሉ። እና ደግሞ ስትሪንግ የሚባል ነገር አለ ፓይተን ላይ። ስትሪንግ የሚባለው ነገር ምንድነው? ቴክስት ነው። ቴክስት ወይም ጽሁፍ ነው። አሁን ለምሳሌ ይሄኛው ስትሪንግ ነው። ይሄኛውን ስትሪንግ ነው ምክንያቱም ጽሁፍ ነው። ቴክስት ስለሆነ ስትሪንግ ነው። ኮመንት እንጠቀምና እናስገባለን ማለት ነው። ኢንቲጀር የምንለው ደግሞ ምንድነው? ሙሉ ቁጥር ባለ ነጥብ ምናምን ቁጥር ሳይሆን ሙሉ ቁጥር ነው። ምንድነው የምንለው? ኢንቲጀር። አሁን ኤጅ ኮሎናል 20 ይሄ ምንድነው? ሙሉ ቁጥር ስለሆነ ኢንቲጀር ነው። ስለዚህ ይሄ ኢንቲጀር ብለን ሰይመዋለን። ሌላ ደግሞ ፍሎት የሚባል ነገር አለ። ፍሎት ደግሞ በነጥብ የሚቀመጥ ቁጥር ነው። አሁን ለምሳሌ ሂት እኩል ይሆናል 99.9 ብለው ይሄ ምንድነው? ፍሎት ነው። እና እንደዚህ አይነት ነገሮች አሉ ፓይተን ላይ ማለት ነው። ይሄ ልክ እንደ ጀማሪ ማየት ያለብን ነገር እነዚህ ማለት ነው። በጣም ቀላል እንትን ነው። ሌላ ደግሞ አሁን እኔ ለአንድ ሰው የኦንላይን ማርኬቲንግ ምናምን መገበያያ ልስራለት አልኩና በብዛት ስንገበያይ ዩዘር ኢንፑት ምናምን ይጠይቀናል። ኮድን ምናምን አስገባ ማለት ነው። ስለዚህ አሁን ለምሳሌ የእሱን አይነት ኮድ እንስራለን ኢንፑት ተጠቅመን ማለት ነው። ይህንን ኮመንት ውስጥ እንክተተው ራን እንዳያደርግብን ማለት ነው። በኋላ ራን ስናደርገው ያኛውን ኮድ አሁን እዚህ ጋር ኔም ብለን እኩል ይሆናል ኢንፑት ከዛ ምንድነው የምንለው? ዋት ኢዝ ዩር ባንክ አካውንት ነምበር ብለን መጠየቅ ፈለግን። ምክንያቱም ስንገበያይ በአካውንት ነምበር ልንገበያይ እንችላለን። እዚህ ጋር ይሄን ከጨረስን በኋላ ምን ጊዜ መርሳት የሌለብን ነገር ፕሪንት የሚባለውን ነገር ማለት አለብን፣ ዲስፕሌይ ማድረግ አለብን። አሁን እዚህ ጋር ለኢንፑት በብዛት
ለኛ ፕሪንት እንዲያደርግልን ይኛው ፕሪንት እንዲያደርግልን እዚህ ተርሚናሉ ላይ ዲስፕሌይ እንዲያደርግልን ፕሪንት የሚባለውን ኮማንድ መጠቀም አለብን። አሁን ፕሪንት ብዬ ኔም አልኩ። ከዛ አሁን ራል አድርገው እዚህ ጋር እንደምትመለከቱት what is your bank account number ብሎኛል። አሁን እዚህ ጋር ዝም ብለን ጻፍ አድርገን እናስገባለን። ይሄው እንደምትመለከቱት ባንክ አካውንታችንን እንዴት መጠየቅ እንደምንችል ዩዘር ኢንፑት ብቻ ተጠቅመን እንዴት ባንክ አካውንት ማስገባት እንደምንችል አይተናል ማለት ነው በቀላሉ ፓይተንን ተጠቅመን። ፓይተን በጣም ቀላል እንትን ፕሮግራሚንግ ላንጉዌጅ ነው እና ሌላ ደግሞ ስትሪንጎችን ማጣመር እንችላለን። ነው እዚህ ጋር ፈርስት ኔም አለ እና ደግሞ ስፔስ አንጠቀም። ፈርስት ኔም ብለን እኩል ይሆናል ኢንፑት what is your first name እዚህ ጋር ደግሞ ላስት ኔም እንበል። በዩዘር ኢንፑት ተጠቅመን መጠየቅ ከፈለግን ማለት ነው። ሶ ኢንፑት እንበልና what is your last name እንበል። አለቀ። አሁን እዚህ ጋር ከዛ ይሄን ካልን በኋላ ሁለቱን እንዲያጣምርልን ምንድን ነው የምናደርገው? ፕሪንት እንልና እዚህ ጋር ፈርስት ኔም ፕላስ እንልና አድ እንዲያደርግልን ማለት ነው። ከዛ እዚህ ጋር ላስት ኔም እንላለን። አለቀ። አሁን ይሄንን ፕሪንት ስናደርገው አሁን እዚህ ጋር ይሄንን ፕሪንት በምናደርግበት ሰዓት ፈርስት ኔም ምንድነው እዚህ ጋር ኤረራችን ፈርስት ኔም ኦኬ። አሁን ይሄንን ራን በምናደርግበት ሰዓት ምንድነው እዚህ ጋር አሁን ናቲ ልበል ይሄንን እና እዛ ይሄንን ላስት ኔም ቴክ ልበል። እዚህ ጋር ምንድነው ዲስፕሌይ ያደርግልን ናቲ ቴክ ሁለቱን እንትናችንን ዲስፕሌይ ያደርጋልን። አሁን በብዛት ኤአይ መስራት ከፈለግን ፈርስት ኔም እና ላስት ኔም ጨረስን። ከዛ ሎጊን በምናደርግበት ሰዓት በሙሉ ስማችን ይጠራናል። አሁን ሄሎ ናቲ ቴክ ይለኛል እና እንደዚህ አይነት ነገሮችን ደግሞ ለመስራት ይህችን ሾርት 3 ላይን ኮድ ተጠቅመን መስራት እንችላለን ማለት ነው። ስለዚህ በፓርት 2 ደግሞ ቤዚክ ወይም ዋና ነገሮችን እናያለን። ከቢግነርስ ወደ ፕሮ እየተቀየረ እንሄዳለን። ስለዚህ ለቻናሉ አዲስ የሆናችሁ ይሄንን ቻናል ሰብስክራይብ ማድረጋችሁ እንዳይረሳ እና ደግሞ በሳይበር ሴኩሪቲ ዓለም ብሉ ቲም የሆናችሁ ዲስኮርድ ላይ ያዘጋጀነው ግሩፕ አለን የምንወያይበት። ሊንኩን አስቀምጥላችኋለሁ። ጆይን አድርጋችሁ ቲማችንን መቀላቀል ትችላላችሁ። አመሰግናለሁ።